ኧረ ይሄን በዚህ ነው ያላደኩም። ይሄማ ልጆችን ያሳደኩበት ትናንሾቹ ነው። የኛ ጥቁር ነበር እንዴ ዛጎል የመጣው አሁን ለምክር በባጎዛ ይሄ ከማን ነው? ከምክር ነው ካስንቅ ነው የጀመረው። ይሄ ካስንቅ ነው መሰለኝ። ካስንቅ ነው እንግዲህ አስቡት። ነበር ዛሬ ናኒ ዘልበት ዛሬ የእንትን የጨርቅ ማዘያ ነው የተበጀው። ለሚስቴ ነው እኔ ለሚስቴ በቃ በዚህ ነው የምታዝለው። የኔ ሚስት በዚህ አንቀልባ ማለት ይሄ እንደምታዩት እንግዲህ አንቀልባ ይባላል። ጌጣጌጥ አለው። በባህላዊ ጌጥ የተጌጠ ዛጎል ማለት ነው። ይህች እንግዲህ ልጅቱ ያትቻ ያደገችው ልጅ ማለት ነው። በዚህ አንቀልባ 18 ዓመት ሞልቷታል። ይሄ አንቀልባ የኛ አስታውሳለሁ ጥቁር አንቀልባ ነበረ፣ ሽንሽን የሌለው ቁርበት አይደለ? ያንን የኔ ትንሾች ሲታዘሉበት ስለማቅ ማለት ነው። ይሄ የሀገራችን ባህላዊ አንቀልባ ወይም ማዘያ ነው ማለት ነው። እሺ እዚህ ጋር ትታየኛለች። ምንድን ነች እቺ? የማን ናት እቺ? ያንቺ ነች? አዎ የምሳ አገልግል። አዎ በዚህችማ ቲክቶክ ሰርቼ ለእንዴ ምሳ ቋጥረን በዚህ እንትን አዘቅት ሄደን እርሻው ጋር። አዎ ይቺን መቼ ነው የሰፋሻት? ትዝ ይልሻል? በቅርብ ነው የተሰፋችው። እንደምታዩት እንግዲህ የገበሬ ምሳቃ ይቺን ትመስላለች ማለት። አምጪ ውስጥ አምጪ። ሌላ ባህላዊ ዕቃ አለ። ይሄ ምንድን ነው? ይሄ ወፍሮ ስንፈጭ እንጠርግበት ነበር። የድንጋይ ወፍጮ ሳለ ማለት ነው። ድንጋይ ወፍጮ ሳለ መኪና ወፍጮ ሆነ። ቆሎ መቆለያ እንዲችን አሁን ለቆሎ መቆለያ ነው የሚያገለግል። ምን ይባላል ስሙ? ሙሬ